ናችሁ? ሰላም አለይኩም ወራህመቱላሂ እንዴት ናችሁ? የምትገኙት ኬሪ ሀበሻውት ዩቲዩብ ቻናል ነው። ላይፍ በሳውዲ የሚኖረው በሳውዲ አረቢያ ነው። ቤተሰብ ይሆናችሁ እና ዛሬ ያመጣሁላችሁ አውትሮ ኢንትሮ በቀላሉ መንገድ እንዴት መስራት እንደምትችሉ የቪዲዮ መጀመሪያና የቪዲዮ መጨረሻ ላይ የምናደርገው ማለት ነው። እሱን እንዴት አድርገን በቀላሉ መንገድ እንሰራለን የሚለውን ነገር እሱን ነገር ይዤላችሁ መጥቻለሁ። በደንብ ተከታተሉ። እያንዳንዱ ነገር ስቴፕ ባይ ስቴፕ ነው ያሳየኋችሁ። ያልገባችሁ ነገር ካለ በኮሜንት አሳውቁኝ፣ መልስላችኋለሁ። በተረፈ ደግሞ ያላላት ሌትስ ጎ እንሂድ። የት ነው የምንሄደው? ቀጥታ እንትን ነው የምንሄደው ካፕከት ላይ ካፕከት እንሄድና ኢንትሮ ብለን እንጽፋለን ማለት ነው። ከዛ እሱንን ኢንትሮ ብለን ስንጽፍ ሰርች መጻፊያው ላይ ኢንትሮ ብለን የጻፍነውን ሰርች እንትን እንነካዋለን ክቧን ማለት ነው። ከዛ እሱንን እንነካና ምን ይመጣልናል? በጣም ብዙ አይነት ይመጣልናል። ልክ እንደዚህ ሳይው ያበደ ነው የሚመጣው። በጣም የሚያማምረው በነገራችን ላይ እዚህ ላይ ልፍልፍ ያርኩ ማሳያችሁ በጣም ያምራሉ የመጡት ናቸው። ሁለተኛ ነገር ደግሞ የሚያስከፍልም አለ በገንዘብ የቻላችሁ በገንዘባችሁ ደግሞ ሌላ ያበደ ደግሞ ኢንትሮ ደግሞ መጠቀም ትችላላችሁ። እኔ ደግሞ ይሄ በጣም የሚያምር አየሁኝና እሱንን ልሰራ ነው። ይሄን እንዴት ነው የምሰራው? የሆነ ፎቶን አንድ ፎቶን ለጀመናይ በክቡ ላይፍ በሳውዲ ብላ ለዩቲዩብ ሎጎ ስራልኝ ብዬ ስሰጠው እሱ በአኒሜሽን ሰራልኝ ማለት ነው። በአኒሜሽን ከምታደርገው በፎቶ አይሆንም ወይ ስለ በፎቶ ደግሞ እየሳኩ አደረገውና እዚህ ላይ ያለው ጥርሴ በጣም ነው የሚያምረው ይሄን ማለት ነውና እኔ እንደዚህ ጥርሴ አያምርም። ሶ ምንድነው ያሰብኩትኝ በቃ በእንደዚህ መልኩ ኢትዮጵያ ኢንሻአላህ ሲሄድ በእንደዚህ መልኩ ጥርሴን ለማሰራት አሰብኩኝና ይሄንን ፎቶዬን አምጥቼ በዚህ መልኩ ክቡን ስነካው ሪፕሌስ ይላል። ያንን ስትጫኑት ጋላሪ ነው የሚወስዳችሁ። ከዛ ከጋላሪ ፎቶአችሁን ታረጋላችሁ። እናንተ ደግሞ ኤክስፖርት የሚለውን ትጫናላችሁ ማለት ነው። ከዛ ኤክስፖርት ሚልታች ላይ ይመጣላችኋል። እያንዳንዱ ነገር እንዲታያችሁ በስክሪፕቶ ስለሆነ ስክሪፕቶ ትዞራለች እና እሷን ነው እናንተ የምትከተሉት። ለምን ዝም ብዬ የምነካው ከሆነ ምንም የሚታወቅ ነገር ከሌለ አይገባችሁም ብያለሁና የስክሪፕቶ ነጥብ ትዞራለች። እናንተ የምትከተሉ እሷን ነው የምትከተሉት። የት ላይ እንዳደረኩት የት ላይ እንዳስቀመጥኩት ምን እንደነካሁት ያሳያችኋል ማለት ነው። እዚህ ላይ አለቀና ዞሮ ቤት የምትመስለዋን እሷን ስንነካው ቀጥታ የሚያስቀምጥልና ጋላሪ ነው የሚያስቀምጥና እልፍ ስል ደግሞ አንድ በጣም የሚያምር ደግሞ እንደዚሁ ደግሞ አየ ማለት ነው። እንተውና ለምን ይሄንን አልሞክርም ብዬ ደግሞ እንዲገባችሁ ደግሞ እንደገና ለእናንተ ለመሞከር ወደድኩኝ ማለት ነው። ጀመናይ በሰራልኝ እንዲሁም ይሄኛው አብሮት ያምራል። ለምን ፒንክ ከለር ምናምን ስላለው በአኒሜሽን የሰራልኝ ፎቶዬ በጣም ያምራል። ሰው በዚህ መልኩ እየሰራሁት እገኛለሁ። ሁለት ነው የሰራሁትና በጣም ያማምራሉ ያበዱ ነውና ሌላው ደግሞ ምንድነው ውዶች አሁን እዚህ ጋር ይሄንን መጀመሪያ እንጨርስና እነግራችኋለሁ። እዚህ ጋር ኤክስፖርት አደረግን። ከዛ አሁን በድጋሚ ኤክስፖርት እናደርጋለን። ከዛ 100 እስከሚሞላ አራቱ ማዕዘን እስኪሞላ ድረስ እንጠብቃለን። ከዛ ቤት የምትመስለዋን እንነካለን ማለት ነው። ሁሉም ነገር ጥርት ብሎ ይታያል። ከዛ ጨረስን። አሁንም ሎጎ ያበደ ሎጎ አለ ፀጉር ላይ ያለ መሰለኝ ሹሃዳ በጣም ያበደ እሱ አለ። በጣም ያበዳለ በጣም ነው ደስ የሚለውና እናንተ ተወደዳችሁት በተመቻችሁ ይሄ ይመጥነኛል ባላችሁ እናንተ ደግሞ መስራት ነው። ልክ ስትሰሩ ዮር ሎጎ ይላችኋል ወይ ዮር ፒክቸር ይላችኋል። ያንን ስትጫኑት የእናንተ ጋላሪ ጋር ሪፕሌስ የሚላለ ከታች ጋላሪ ጋር ነው የሚከታችሁ። ከዛ ምንድነው ቅድም ነግራችሁ የነበረው ቪዲዮ የዩቲዩብ ሳወርድ ማለት ነው። ይሄ ኢንትሮዬ በቲክቶክ ሳይዝ ነው የሚሆነው እና ከዛ ለምንድነው ጋላሪ ላይ ገብቼ አንዳንዴ በቲክቶክ ሳይዝ ቀርጽና ለዩቲዩብ ደግሞ ጋላሪ ላይ ገብቼ ሮቴት አደርገዋለሁና ለምን እሱን ሮቴት አልሞክርም ስል ተገለበጠብኝ። አያምርም። ፎቶዬ ሁላ ነው ግልብጥ ያለው የነበረው ማለት ነው። እዚህ ላይ የሞከርኩላችሁ የነበርና ስሞክር አንድ አዲስ ነገር ለራሴ ያላወቅኩትን ስልኬ ላይ ያወቅኩ ማለት ነው። እዚህ ጋር ኤዲት የሚለውን
ስጫነው የመቀስ ምልክት አለ፣ የክሮፕ ምልክት አለ፣ የፊልተር የተለያዩ ምልክቶች አሉ። እሱ እንግዲህ አላቅም እንደ ሁሉም ስልክ ይለያያል። የኔ S22 ነው። አልሙይም በዚህ መልኩ የተለያዩ ነገሮች ይመጡልኛል እና እኔ የምነካው የክሮፕ ምልክቱ ነው የምነካው። እሱን ልክ እንደዚህ ሮቴት ሳደርገው ፎቶ ይግልብጣል። እኔ ሁላ ተገልብጡ በዩቲዩብ ሳይዝ ሆኖ ግን ፎቶ ተገልብጧል። ከዛ አሁን መልሼ ስነካው እንደገና ተከርብቻለሁ። መልሼ ስነካው ተከርብቼ እንደገና በነበርኩበት ተመለስኩኝ ማለት ነው። ከዛ እዚህ ጋር ምንድነው የነካሁት የነበረው እዚህ ጋር እየተከረባበትኩ ነው። ፍሪ ሚል አገኘውና በቲክቶክ ሳይዝ እሱን አገኘው። ፍሪ ሚሊዮን ስነካው በቲክቶክ ሳይዝ እሱን አገኘው ማለት ነው። ከዛ እሱ ጋር ስነካ 1 በ1 አለ፣ 3 በ4 አለ፣ 9 በ16 ምናምን የሚል አለ እና የትኛው እንደሆነ እኔ አላወቅኩም። ግን እኔ አንደኛው መርጭ ሙሉ ሎጎ ያልተቆረጠ እንዲወጣ አድርጌ በሱ መልኩ ነው የሰራሁት። እዚህ ላይ እንደውም እየሞከርኩ ነበር እየተፈላሰብኩ ማለት ነው። ሳየው አንዱ ስነካው ይቆርጠዋል ግማሹን ፒክቸር፣ አንዱ ስነካው የሆነ ነገር ያደርግብኛልና በጣም እዚህ ላይ የራሱ ሳላውቀው እየተፈላሰብኩ እየሞከርኩ እያለ ግን እንትኑን አገኘሁት፣ መሰረቱን አገኘሁት። አልሐምዱሊላህ በዚህ መልኩ ማለት ነው። እንደገና ከመሞከር ነው። በነገራችን ለምንም ነገር እውነት ለመናገር ከመሞከር ነው ነገሮች ሁሉ የሚስተካከሉትና መሞከርን አትጥሉት። እኔ የሆነ ነገር ሞክሬ ሰው ዝም ከሚለኝ አይቶልኝ ይሄ አሪፍ ነው ይሄ ደግሞ ወይ መጥፎ አይደለም ብለው ቢሉኝ እንኳን ለራሴ ይቀለኛል። ለምን ከሰራሁት ነገር የትኛው ጥፋት የትኛው እንትን እንደሆነ ማወቅ እፈልጋለሁና ከስህተቶች ነው እየተማርኩ እዚህ የደረስኩትና መሳሳት በፊት ላይ እንዳለማወቅ ነበር የምቆጥረው። አሁን ላይ ግን ለኔ መሳሳት እንዲሁም ወላሂ እንደገና ድጋሚ ማወቅ ነው የሚመስለኝ ለኔና እንትን አትበሉት። በዚህ ልክ ሰርቼ ጨርሼ ጋላሪ ላይ ተቀምጦልኛልና በጣም ነው የሚያምረው። በጣም ነው የወደድኩት። ኢንሻአላህ አሁን ይሄንን ስሰራ በዚህ ሆኖ መስራላችሁ። እንደገና ደግሞ እዚህ ላይ እኔም ሳይገባኝ ስለሆነ የሞከርኩት የነበረው ሰው ለእናንተ በደንብ እንዲገባችሁ ሁለተኛ በሰራሁት ኢንትሮ ላይ እናንተ በስነ ስርዓት ለማሳየት እንደገና ደግሞ ደግሜ መስራት ፈለኩ ማለት ነው። ኤዲት ሚለውን ነካነ፣ ከዛ የክሮፕ ምልክቱን ነካል፣ ከዛ ፍሪ ሚል ይመጣል ማለት ነው። ከዛ እንዳልኳችሁ ድጋሚ እየሰራሁት ስለሆነ 1 በ1 ይመጣል፣ 4 በምናምን በቁጥር ስለሚመጣ እሱንን እየሞከርኩ የትኛው ነው ልክ የሚለውን ነገር እኔም እንደገና በስነ ስርዓት አወቅኩት። ለእናንተም ደግሞ ይገባችኋል። አንደኛው ባይገባችሁ ሁለተኛው ይገባችኋል እንዴት እንደሰራሁት። ፉል የሚለውን ስነካው ትንሽ እየሆነች እንትኔንም ቆረጠው። ግን ፉል የሚለው ጥሩ ይሆን እንዴ? ምክንያቱም ምን ያህል ሙከራ ላይ ቪዲዮ ላይ ዩቲዩብ ላይ ስጭነው እንዴት አድርጎ እንደሚሰጠኝ አላውቅም። 1 በ1 አለ፣ 1 በ1 እሱ ቆንጆ ነው፣ ወድጄዋለሁ 1 በ1 ምክንያቱም ሙሉን ነው የሚያደርገው። በጣም ነው የሚያምረው፣ በጣም ነው የወደድኩት። ይሄኛው ደግሞ የቲክቶክ ምልክት ነው፣ ካጠገቡ ያለው የቲክቶክ ሳይዝ ነው። የዩቲዩብ ሳይዝ አለ። እናንተ የዩቲዩብ ሳይዝ ስትነኩት በፈለጋችሁት ሳይዝ 1 በ1 4 በ3 16 በ9 ፉል የሚልም አለ። መርጣችሁ እናንተ ደስ ባላችሁ መንገድ መስራት ትችላላችሁ። እኔ ልክ በዚህ መንገድ ሰርቼ ወደ ማጠናቀቁ ላይ ይገኛለሁና ሴቭ እያልኩት ነው። አሁንም 100 እስከሚቆጠር እጠብቃለሁ።
መቶ ሞላ። ቀጥታ ጋላሪ ላይ ነው የሚቀመጠው። ጋላሪ ላይ ሄጄ አየዋለሁ። ሳየው ካፕከት የሚለው ሎጎም ተቆርጧል። መቆረጥ አለበት ዩቲዩብ ላይ ሲገባ በጣም ያምራል። በተረፈ ያልገባችሁ ነገር ካለ ኮሜንት ላይ እንዳልኩ አስቀምጡልኝ። ቪዲዮን ስታዩ ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። አዲስ ነን፣ አበረታቱን። እየተማርን እየተለወጥን ያለን ሰዎች ነን። እናንተ እርዳታ ደግሞ ያስፈልጋችኋል። ወዳችኋለሁ ባይ